እኛ ይሄው ግራ ገብቶን ነው ዝም ያልነው። ነገ ነገ ትመጣለች። በአምናው ረመዳን የኢዱ ቀን ልትመጣ ነው። አሁን ኢዱ ከተሰገደ ልትሳፈር ነው ተባልኩ። የዛች ቀን ትመጣለች ብዬ በሳምንቱም ጠበቅኩ፣ በወሩም ጠበቅኩ፣ በሁለት ወሩም ጠበቅኩ። የለም። ማን ነው ማዘር? ማን ነው ትሳፈራለች ሚሏችሁ? ግራ ገብቶኝ ነው ዝም ያልኩት። ማዘር ማን ነው ትሳፈራለች? አይብስም ብዬ ነው አሁን አልሐምዱሊላህ። ይሄ ድምጧ እስካለ ብዬ ሰብር አድርጋለሁ። አልሐምዱሊላህ። አሁን ጀዛችሁን አላህ ይክፈላችሁ። ሌላ እኮ የኔ ልጅ አይደለችም፣ የኢትዮጵያ ልጅ ናት። የኔ ልጅ ነች ብዬ አሁን አልተማመንም። የኢትዮጵያ ልጅ ናች። ኢትዮጵያ ተባብሮ ለዚህ ያበቃልኝ። አልሐምዱሊላህ። ኸይር ጀዛችሁን አላህ ይክፈላችሁ። ማዘር ሰው እዚህ እየጠየቀ ነው። ማን ነው ትመጣላችሁ የሚላችሁ የነበረው? እስቲ እሱን ግልጽ አድርጉ። ማን ነው ትመጣለች የሚላችሁ የነበረ? ማን ነው ይሄ የሚነግራችሁ የነበረ? ተሰማችሁ? ካሊድ ከድር መምጣት ከቻለ አሁን ይኸውላችሁ አንድ ነገር እናትና አባትየው ምን አይነት ሁኔታ ውስጥ እንዳሉ እናውቃለን። አሁንም እየለመኑን ነው። ግራ ገብቷቸዋል። ምንም የሚያውቁት ነገር የለም። እርዳታ ነው እየጠየቁ ያሉት። ወንድምየው መጥቶ የሚያብራራ ጉዳዩን ኤምባሲ ከያዘው ኤምባሲ ለህዝቡ ያሳውቀን፣ የደረሰበትን ነገር ይንገረን ነው። ሁለተኛ እዛ ያለው ኮሚቴ ተወክሎ ኤምባሲ ጉዳዩንም ቢይዝ ኮሚቴው ደግሞ 21 ኮሚቴ በበጎ ፍቃድ ተሰባስቦ የሚሰራው ያለበትን ደረጃና እያደረጉ ያሉትን ነገሮች ይንገሩን ነው። ሶስተኛ የተወከለው ሰው መናገር ከቻለ እንዲህ ነው ስቴፑ ብሎ የደረሰበትን እስከዛሬ የሰራውንም ነገር ካለ አመስግነ ነው፣ የጎደለንም ካለ ሞልተን እንሂድ ነው። አራተኛና የመጨረሻ መፍትሄ ሁሉንም ነገር እንትን ተብሎ ቤተሰብ ይሂድና እዛው በአካል ሄዶ ከብሩ ላይ እንትን ብሎ ትኬት ተቆርጦለት ሄዶ ይዛ ቼክ ያደርግና ልጃቸውን አይተው ድምጻቸውን ሰምተው በዛውም ሀጃቸውን አድርገው እናትና አባት እዛ ጸሎት አድርገው ይመለሱ። ልጅቷ ያለችበትን ሁኔታ ብቻ ነው መጀመሪያ ማወቅ ያለብን። የሌላም ብር አጠፋችሁ የሚሉ ሰዎች ያው ግልጽ ለማድረግ ያክል እነዚህ የግል ጥላቻ ያለባቸው ሰዎች ናቸው እንጂ የረዱ ሰዎች አይደሉም። ምክንያቱም የረዳ ሰው በእናት በአባቷ በወንድሙ አካውንት እንደገባ ያውቃል። በእኔ ትክክለኛ ስሜ ካሊድ መሐመድ ነው። በእኔ በካሊድ ስም አልመጣም፣ በወንድም ካሊድ አልመጣም፣ በተስፋ ያደርገው አልመጣም፣ ዋቴቨር በሁላችንም ስም አልመጣም። የግል ጥላቻ ያለበት ደግሞ ሌላም ነገር ሊል ይችላል። ግን ኮሚቴዎቹ እነማን ናቸው? ስንት ናቸው? ማን ነው ስማቸው? ለምን አይመጡም? አሁን ለምን አይገቡም? እኛ ኦልሬዲ አስተባባሪዎች ነን። አስተባብረን በእናት በአባቱ አካውንት ገብቷል። ያ ገንዘብ ከገባ በኋላ የሚመለከተው ኮሚቴዎቹ ናቸው። ኮሚቴዎቹ ለምን አይመጡም? እነማን ናቸው? ለምን አቡ አፍናን አይመጣም? አቡ አፍናን ለምን አይመጣም? እነዚያ የሃይማኖት አባቶች ትልልቅ ሰዎች ለምን አይመጡም? ለምንድን ነው ያልመጡበት ምክንያት? እዚህ ላይ ያልቀረቡበት ምክንያት ምንድን ነው? ያው ሰው እኛ ሚዲያ ላይ ስላለን እኛ ሰዎችን ስለምንረዳ የተሻለ ነገር ላይም ስንሆን ነገሮችን ለማሰበብ ስለሚመች ለመምታትም ስለሚመችኛል ኮሚቴዎቹ ለምን መጥቶ አይናገሩም? ለምን ስማቸው አይገለጽም? ለምንድን ነው የተፈራችኋቸው? ኦልሬዲ የሌላ ጉዳይ እንደኔ ይቅርታ አድርጉልኝና እንደው ያከተመ ጉዳይ ነው ብዬ ነው የማስበው። ምክንያቱም እኔም እዚህ ያለው ግሩፕም ሰውን አሳምነን ነው ገንዘብ ያመጣ ነው። ምን ብለን ያመጣ ነው? እውነት እናውራ ከተባለ በ3 ወር ውስጥ ገንዘቡ ከተሟላላት ወር ደግሞ በ2 ወር ውስጥ ገንዘቡ ከተሟላላት ትፈታለች ብለናቸው ነው። ሰው የሌላ ገንዘብ ሲዋጣ እኮ አቧሚራ የምሰጠው የለኝም ይቺናት የጣት ቀለበቴ ሽጡና እንዳረጋችሁ አድርጉ ያሉ ብዙ ናቸው። እነዚህ እህቶች በዚህ መጥተው 3 ወር ሙሉ ሲመጡና 3 ዓመት ሙሉ ምንም ነገር ሳይሆን 2 ዓመት ሙሉ ይችል ሳትፈታ ሲቀር እኛም ቃላባይ ሆነናል። ሆነስትሊ እነዚህ ሰዎች አይፈረድባቸውም። እኛ ቃላባይ ስንሆን ግን ከኋላ ያሉት ጉዳዩን መስራት ያለባቸው ኮሚቴዎቹ ወይ ደግሞ ጉዳዩን መጨረስ ያለባቸው ሰዎች ለምን መጥተው አትናገሩም? ለምንድን ነው የምትፈሯቸው ኮሚቴዎቹ? ይቅርታ አድርግልኝ፣ ይሄን ስማቸው ከሌ ይባላሉ። 12 ናቸው፣ 24 ናቸው፣ 74 ናቸው፣ ዋቴቨር ስማቸውን ግለጹ፣ ይታወቁ። እኔ ኸይር ስራ ሰርቼ ከተሰደብኩኝ አንዴ ካሊድ አታቋርጡ። ካሊድ አይ የሳውዲዎቹን በአጋጣሚ አግኝቻቸዋል። አቡ አፍናን ወንድም ካሊድ አቡ አፍናን አካውንት አለ።
አንዴ ከተቻለ ይኸውላችሁ ሀባይቢ 2 ዓመት ሙሉ ቴሌግራም ግሩፕ አለን። የሰማነው ነገር ነው፣ ሰልችቶናል። ግርግር ያለን ጉዳይ ነው። ትፈታለች፣ ኤምባሲ ይዞታል። እንደዚህ ብሎ ኮሚቴዎቹ ያክል ገንዘብ ይቀበላሉ። በገንዘብ ጉዳይ አልተስማማን ሆኖ ነው እንደዚህ ተብሎ ነበረ። ሆነስትሊ በቃ ለማህበረሰቡ ግልጽ መነገር መቻል አለበት። ይታወቅ ኮሚቴዎቹ ከሌ ይባላሉ። ኦልሬዲ እኮ ከኛ ገንዘብ እንደወጣ እኮ ካሊድ እኮ እያሳያችሁ ነው። ወንድም ካሊድ ደረሰኝ እኮ እያሳያችሁ ነው። ከዚህ በላይ ምንም አልቅሰ ለሱ አልነገረውም። ሲጀመር በእኔ አካውንት እንዳልተሰበሰበ ግን አሁን ከኛ እጅ ወጥቷል። በህጋዊ መንገድ ገንዘብ ወጥቷል። እዛ ከሄደ በኋላ ግን ምን ተፈጠር የሚባለው ኮሚቴ ማወቅ ግዴታ አለበት። ኮሚቴ መከታተል ግዴታ አለበት። ሶ በሚዲያ ተሰብስበው እነዛ የሚያማምሩ አባቶች፣ እነዛ የሚያማምሩ ወንድሞች በዛ ተሰብስበው የስብሰባ አዳራሽ ላይ እንደዚህ ስብስብ ብለው አይተናቸዋል በቪዲዮ አይደለም እንዴ? አስፈላጊ ከሆነ ቪዲዮ መልቀቅ ይችላለሁ ግሩፕ ላይ አለ። እነዛን የመሳሰሉ አባቶች እኛን እንደዚህ ስንጨፈጭፍና ተውት፣ እኛ መጨፍጨፍ ይህንን ሶሻል ሚዲያ ላይ ያለውን ሰው ተውት። አንድ ያሞግሳል፣ አንድ ይጥላል። ይህን ተው። ይቺ ህፃን ልጅ የለፋንባትና የደከምንባት እህታችን ምን ደረሰች? እኛም ማወቅ እንፈልጋለን እንዴ። በኢትዮጵያ ታሪክ እኮ ተደርጎ የማይታወቅ ትልቅ ብር እኮ ነው ያሰባሰብነው። ትልቅ ብር አለም እንዲሰባሰበው እናውራ ከተባለ ለሌላ የተሰባሰበው እርዳታ እኮ ሌላ ግድብ እኮ የሚገድብ ትልቅ ብር እኮ ነው። ሰው ልቡን አራርቶላት ነው። አላህ የሰው ልብ አራርቶላት ነው ሰው ገንዘቡን እያወጣ የሰጠው። የእኛም መሰደብ ተውት፣ ችግር የለውም ሰው ብዙ ነው የሚለው። አንተ ከሰው ተሽለህ ከተገኘ የሆነ ስም ይሰጥሃል። ሶሻል ሚዲያ ላይ ያለ ነገር ነው። ግን ይቺ ልጅ እኛ የለፋንበት እኔ በግሌ ለፍቻለሁ፣ ወንድሞቼ ለፍተዋል። የት ገባች? ኮሚቴዎቹ የሳውዲ ኤምባሲ ኮሚቴዎቹ ለምን አይመጡም? እስኪ ጥሯቸው፣ ደውላቸው። እስኪ አሁን ይቅርታ አድርጉ። ያሱ ደውይለት፣ አቡ አፍናን ደውይለት። ሶሪ ወንድም ካሊድ እኮ አቡ አፍናን ወንድም ካሊድ እኮ ከኮሚቴዎቹ እኔ ጋር አለ ሰው እያለ ነው። ወንድም ካሊድ ላይቭ ይግባ። ሳውዲ አረቢያ ሪያድ ነው ያሉት። ሳውዲ አረቢያ ምንድን መሰለህ አሁን መጀመሪያ እኛ መጨቃጨቅ የለም። ለሌላ ሰው የሚመስለው እኮ እኛ እየተጠላላን ነው። እኔ እኮ አሁን ነገሩ ለማቅለል ነው የደወልኩት እንጂ ሌላ ሰው መደወል ይችላል። አሁን አቡ አፍናንን መግባት ትችላለህ ወይ አልኩት። አላስፈላጊ ኮሜንቶችም እንዳይመጡ ገንዘቡ እጅ እንደተሰበሰበ ቀሪ ገንዘቡ ማጋ እንዳለ ከዛም ደግሞ ፈርማችሁ የላካችሁት ማን እንደሆነ ይህንንና የዚህ የኮሚቴው ድርሻ እዚህ ያለ የኮሚቴ ድርሻ ምን እንደነበረ ክሊር አድርግላቸው ባጭራጭሩ። ይህንን በግልጽ ያው በሁሉም የሚያውቀውና የሚታወቅ ነገር ነው። በደንብ ለማረጋገጥ ያህል ገንዘቡ ከመነሻም ጀምሮ የተሰበሰበው በሁለት አካውንት ነው። አንዱ አካውንት ሳውዲ ፍርድ ቤቱ ተከፍቷል በተባለበት አካውንት ነው የተሰበሰበው። ሁለተኛው ደግሞ በሀገር ውስጥ በሌላ በእናት በወንድም በአባት በጋራ አካውንት ተከፍቶ ተሰብስቦ መጨረሻ ላይ እናት አባትም ወንድምም ፈርመን በጋራ በባንክ ቤት ላይ ራሳችን ያው ወንድም ካሊድ አንተም አገዘህናል። ወቅቱ በጋራ ሆነን ወደ ሳውዲ ኤምባሲ ተልኳል። በማንም የተሰበሰበ ነገር የለም። ገንዘቡ በእናትና አባት በወንድም ብቻ ነው የተሰበሰበው። አካውንቱ በተሰበሰበ ልክ ነው ትራንስፈር ያደረግነው። ቀሪው ደግሞ ገንዘብ አሁንም በእናት አባት በወንድም አካውንት ነው ያለው፣ በጋራ አካውንት ማለት ነው። ከገንዘቡ ንክኪ የትኛውም አካል የትኛውም የሚዲያም አካል የትኛው ማንም ግለሰብ የለም። ሁሉም ይረዳን ይገባል። በዚህ ግልጽነት መፈጠር መቻል አለበት። ለመጨረሻ ጊዜ ድምጿን የሰማው አንተ መቼ ነው? እኔ ጋር ማክሲመም 8 ወር ያልፋል። እኔ ጋር ከደወለች ግን ማጋ ደውላለች። እኔ ጋር ከ8 ወር በላይ ነው ከደወለች። ግን ማጋ ደውላለች ተብሎ ተደወለልኝ። ወንድሟ ጋር ደውላለች ተብሎ ተነገረኝ። መቼ ሲነገር ምን ያህል ጊዜ ሆነው? እሷ ለወንድምህ ተደወለ? ማክሲመም 6 ወር አካባቢ ይሆናል። ከዛ በኋላ ሁኔታዋ ጥሩ እንዳልነበረች ዲፕሬሽን ላይ እንደሆነች እዛ ያለው የተወከለው ውክልና የተሰጠው ሰው አለ አይደለ? ስለሷ ጉዳይ የሚከታተለው ከሱ ጋር በምን ያህል ጊዜ ነው የምትገናኙት እንደ ቤተሰብ? በዚህ ዙሪያ ላይ እኔ አሁን ለመናገር ይቸግረኛል። ምክንያቱም ለምን ምንም አይነት መረጃ እሱ እየሰጠን አይደለም። ውክልና ከሰጣችሁ ታዲያ መረጃ ካልሰጣችሁ ልጅ እንድትፈታ ሌላ ሰው ማድረግ አይቻልም ነበር?
ይቻል ነበረ። ነገር ግን በወቅቱ ምንድነው አሁን እኛ አግሪመንት እንደሌለን እናውቃለን። አግሪመንት ማለት እዛ እያንዳንዱ የተባለውን መረጃ ለቅሞ ለቤተሰብ አያሳውቅም። ሳያሳውቅ ሲቀር ደግሞ እኛ ሌላ ተወካይ እንወክል ብለን ለኮሚቴዎች ጋር በተነጋገርንበት ታይም ላይ ኮሚቴዎች እኛ ኃላፊነት እንወስዳለን፣ እኛ ከኛ ጋር ሆኖ ጉዳዩ እንጨርሰዋለን በጋራ። ምክንያቱም አሁን ሌላ ተወካይ እስኪቀየር ድረስ ጊዜ ስለሌላት በወቅቱ የቀራት 4 ወር በጣም አጭር ጊዜ ነበረ። ያንን ውክልና እስከሚያልቅ ድረስ ፕሮሰስ እስከሚደረግ ድረስ ጊዜው ስለሚያልፍባት አሁን ባለው አክል እኛ ሼፕ አድርገን እናስቀጥለዋለን አለኝ ሙሉ ኮሚቴው ማለት ነው። ከዛ አንፃር ነው የቀጠልነው እንጂ እኛም ካልተመቸው ማይመቸው ነገር ከሆነ ፍቃደኛ ካልሆነ ሌላ የሚመቸው ሰው ሊያግዝ። ሁለት ነገር ነው መናገር ፈልገው በዚህ ጉዳይ ላይ የሚጠየቀው ሁለት አካል ነው። አንድ ብሩ የገባበት ኤምባሲ ሳዑዲ ላይ ያለ እኛ እጃችን ላይ ሰርቲፊኬት አለን፣ እጃችን ላይ ደረሰኝ አለን። ብሩ ወዴት ነው የተላለፈው? ቀጥታ ወደ ኤምባሲ የገባ ኦኬ። እንደው በዚህ ይላክ ብለው ባሉበት ሰዓት በማንም ሰው ብር አይላክም ብለን የምታስታውሱ ከሆነ ቤተሰብ መጥተው ብር እንደዚህ ነው የምንልከው ብለው ሲሉ በህጋዊ መንግስት በሚያውቀው መልኩ እንልካለን ተብሎ ነው ሄዶ በንግድ ባንክ የተላከው። ብሩ የት ነው የገባው? ኢትዮጵያ ኤምባሲ ነው የገባው። ኤምባሲ ደግሞ ለህዝብ የሚሰራ ነው አይደለም። ከህዝብ ተሰብስቦ የገባን ብር ከራሱ አውጥቶ ህዝብን ሊያተርፍ የተቀመጠ ነው ሳዑዲ ላይ ያለው ኤምባሲ። ኦኬ ይሄ ብር ተላልፏል ተባልን። የተላለፈበት ወደ ሰውየው ባንክ ራጂህ የገባበት እኮ ደረሰኝ ሁላለን አይደለም። እኛ የሰውየው የተብሎ የወጣው ላይ አይደለም ህዝቡ ሲያስገባበት የነበረ ባንክ ራጂህ የተላለፈበት አንድ ደረሰኝ እንፈልጋለን ከኤምባሲ ወደ ባንክ ራጂህ የገባበት። ምክንያቱም ኤምባሲ እኮ ህጋዊ ነው አይደለም። ሁለት ደግሞ ከባንክ ራጂህ ደግሞ ወደ ሰውየው አካውንት የተላለፈበት አለ። ይሄ ሁለት። ሌላ ይሄ ሰውዬ ገንዘቡ ተከፍሎታል ተባለ አይደለም። ከአሁን በፊት ሽምግልና ተሰባስበው ሄደዋል ሰውየውን ሊያናግሩ። አሁንም ደግሞ ይሄን ሰውዬ ምክንያቱም ጥያቄ ጠይቄያለሁኝ እኔ ትናንትና፣ ይሄን ሰውዬ ማግኘት እንፈልጋለን ብሩ ይሄ ሰውዬ እንደተከፈለ ኦኬ ብለን ስንል ስለዚህ ሰውዬ እንዳታነሱ ተብለናል። ለምንድን ነው ስለዚህ ሰውዬ እንዳታነሱ የተባልነው? ምንድን ነው እዛ ጋር የተፈጠረው ነገር? የኢትዮጵያ ህዝብ የሚፈልገውን እኛ እዚህ ላይቭ ላይ 2 ወር ተኩል ነው ላይቭ ላይ ቀን ከሌሊት የምንሰራውን ነገር ጥለን ብር የተሰበሰበው። ከተሰበሰበው ብር ላይ ቤተሰቦቿን እንኳን ሳይቀር እናት አባትን አንድ ብር እንዳታወጡ የህዝብ ብር ነው፣ ፈጣሪ ዘንድ እንጠየቃለን። የተረፈውን ብር ልጅቷ አገሯ ስትገባ በህዝብ ፊት ተሰብስቦ የቀረው ብር ይሄ ነው፣ ይኸው አስረክበናል ብለን እንሰጣለን። አንድ ብር እንዳታነሱ ተባለ። ለትራንስፖርት ስለሚያስፈልግ ተብሎ እዛ የተሰበሰበ ብር ነበር 4,000 ሪያል ትራንስፖርት ይሄን ጉዳይ የሚያስፈጽምበት የሚመላለስበት ተብሎ 4,000 ሪያል እዛ ከተሰበሰበው ላይ ተሰጥቶታል። ሶሪ ምክንያቱም እውነት ነው። እኛ መባላችን አይደለም። ኦኬ እኛ መባላችንን ዝም ብለን ችለናል፣ እህታችን እስከምትፈታለን ብለን። አረብ ሀገር ላይ ስለሆነ ስለ አረብ ሀገር ህግ አታውቁም፣ እህቶቻችን ወንድሞቻችን ላይ ስለ አረብ ሀገር ህግ አታውቁም እየተባለ ዝም በሉ ተብሏል። ይሄ ግን በህጋዊ የተላከ ብር ነው። በህጋዊ ፕሮሰስ ተደርጎ የእህታችንን መጨረሻ ማወቅ እንፈልጋለን። አሁን ደግሞ 2 ወር ሆኗታል ድምጿን ከሰማን አለ ወንድ ነው። አንድ ወኪሉን አናግረነው አናውቅም አሉ። እነሱ ናቸው ከወኪሉ ጋር የሚገናኙት። በጣም አሁን ያለው ነገር በጣም አስፈሪ ነው ለእኔ ማለት ነው። ምክንያቱም እሷን 2 ወር ድምጿን አልሰሙም። ወኪሉን እያናገረን አይደለም ማለት ኦኬ። እዛ ያሉት ደግሞ ኮሚቴዎች ጠብቁ ነው የሚሉ፣ እኛንም ጠብቁ ነው የተባለ። ጉዳዩን ኤምባሲ ይዞታል ከተባለ ኤምባሲ ደግሞ ለህዝብ ያሳውቃል። ኤምባሲ እዛ የተቀመጠው እኮ ለህዝብ ነው። ስለዚህ ይሄ ነገር ዝም ተብሎ የሚያልፍ ነገር አለም። ጠበቃም ይሁን ቆሞ ውክልናም ተቀይሮ ይሁን ጥግ ድረስ ሄደን እዛ ሀገር ያሉ ኮሚቴዎች ምንድነው እየሰሩ ያሉት? ሶሪ እውነትን ካልተነጋገርን አይሆንም። ምክንያቱም ወጥተው አደባባይ ላይ ብሩ ከተከፈለ ትለቀቃለች ያሉበት ቪዲዮ ሁላችንም ሴቭ አድርገን አስቀምጠነዋል። ቀኑ እንዳያልፍ እንዴት ተሯሩጠን ብሩን እንደ ትራንስፈር እንዳደረጋችሁ ታውቃላችሁ። ስለዚህ ይሄ ዝም የሚባልበት ጉዳይ አይደለም። እነዚህ 2 ነገሮች እንዳትረሱ። ወደዛ ወደ ባንክ ራጂ ትራንስፈር ከኤምባሲ የተደረገበት፣ ወደ ሰውየው ደግሞ አካውንት የገባበት። ሰውየውንም ማግኘት እንፈልጋለን። ተከፍሎ
ከፍሎታል አይደል? ሰውየውን ማግኘት እንፈልጋለን። ጨርሻለሁ። አመሰግናለሁ። አባፍናን ብላችሁ የነበረው ትራንስፈር የሚያደርገው ወደ ሰውየው ብላችሁ የነበረው ወደ ኤምባሲ የገባው ብር ወደ ባንክ ራጂሂ ይተላለፋል። ከባንክ ራጂሂ ደግሞ በመንግስት አማካኝነት በሳዑዲ ኦኬ፣ በፍርድ ቤት አማካኝነት ወደ ሰውየው አካውንት ትራንስፈር ይደረጋል ነው። አንድ ይሄ ብር ወደ ባንክ ከኤምባሲ ወደ ባንክ ራጂሂ ትራንስፈር የተደረገበት ከዛ ደግሞ ወደዛ ትራንስፈር የተደረገበት ኤምባሲ የማግኘት ሙሉ መብት አለው። የመጀመሪያው ማለት ነው ኢትዮጵያ ኤምባሲ የማግኘት ሙሉ መብት አለው። ምክንያቱም ህዝብን ወክሎ ስለተቀመጠ ማለት ነው። ኦኬ ከውክልና ከተሰጠው ሰው በላይ ኤምባሲ ቦታ አለው እዛ ሀገር ላይ፣ ምክንያቱም እውቅና ያለው ስለሆነ ኤምባሲ ማለት ነው። ሁለት ነው ጥያቄ፣ ሙሉ ብር ወደ ኤምባሲ ትራንስፈር የተደረገው ሙሉ ብር ነው ለሰውየው የተከፈለው? ይሄንንም ማወቅ ስለምንፈልግ እኛ የምንፈልገው ኤቪደንስ ነው። ይሄ ገንዘብ የከሌ አይደለም፣ ማንም ሰው አያገባውም፣ አንሰጥም የሚባል ነገር የለም። ምክንያቱም ኤምባሲ የተቀመጠው ለህዝብ ነው። ህዝብን እያገለገለ ነው ያለው። ህዝብን እያገለገለ እስከሆነ ድረስ ይሄ ገንዘብ ደግሞ የሙሉ ኢትዮጵያዊ ህዝብ ነው። ሙስሊም ክርስቲያን ያዋጣው ብር ነው። መንግስት በራሱ አንድን ነገር መስራት ስለማይችል ህብረተሰቡም ይርዳኝ ባለው ላይ እኛ ደግሞ ለእህታችን ኢትዮጵያዊ በሙሉ አቅሙ በሚችለው ኦኬ መንግስትንም መርዳት ነው ተብሎ ገንዘባችንን አውጠን የከፈልነው ብር ቦታው ላይ መዋሉን መረጃ ነው የምንፈልገው ከኤምባሲ። በጣም ሶ ሲምፕል ነው። የጠየቀው ደግሞ ገንዘቡን የሰበሰበው ህብረተሰብ ነው የጠየቀው። ይሄ እኮ የከሌ አይደለም፣ እከሌ ብቻ መጥቶ ይጠይቀኝ የሚባል አይደለም። ስለዚህ እዛ የተቀመጠው ኤምባሲ